ዛሬ ስለ አይን ጤና በተለምዶ የሚባሉ ግን ልክ ያልሆኑ አባባሎችን እነግራችኋለሁ። አንደኛ፣ ካሮት መብላት የአይን እይታን ይጨምራል። ይህ አባባል የተሳሳተ ነው። እውነት ነው፣ ካሮት በውስጡ ቫይታሚን ኤ የምንለው ንጥረ ነገር አለው። ያም ለአይን ብሌናችን መለስለስ፣ ድርቀት እንዳይዘን እንዲሁም በጨለማ ውስጥ እይታችን ጥሩ እንዲሆን ሊጠቅመን ይችላል እንጂ ካሮትን አብዝቶ መብላት አሁን ያለንን እይታ አይጨምርም። ሁለተኛው፣ የእይታ መነጽር መጠቀም ይለምድብኛል እና ወደፊት እቸገራለሁ በማለት ብዙ ሰው የእይታ መነጽር ሲታዘዝለት ማድረግን ይፈራል። ይህ በጣም የተሳሳተ አባባል ነው። መነጽር መጠቀም እይታችንን ያጠራል እንጂ አይናችን ላይ ምንም አይነት የሆነ ለውጥ አያመጣም። ሶስተኛው፣ እንደዚህ የአይናችን ቆብ ሲርገበገብ ረጅም ጊዜ ያላየነውን ሰው ልናይ ነው የሚል አባባል አለ። ይህም የተሳሳተ አባባል ነው። ይህንን በሕክምናው ማዮኪሚያ እንለዋለን። አብዛኛውን ጊዜ የሚከሰተው በድካም፣ እንቅልፍ ማጣት፣ ጭንቀት ካለ ወይም ካፊን ያላቸውን መጠጦች የምናዘወትር ከሆነ ሊገጥመን የሚችል የአይን ሁኔታ ነው። ሌላ ስለ አይን ጤና በተለምዶ የሚባሉ አባባሎች የምታውቋቸው ካሉ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ቻው።